አንድ አሳሳች ጥያቄ ልጠይቅህ። በሕይወትህ በቂ ገንዘብ፣ ጥሩ ሥራ ወይም ሰላማዊ ሕይወት ኑሮ፣ ነገር ግን በውስጥ የሆነ ያልተሟላ ትልቅ ባዶነት፣ አለመርካት እና እውነተኛ የሕይወት ዓላማዬ ይህ አይደለም የሚል የውስጥ እሳት ተሰምቶ ያውቃል? በሌላ በኩል ደግሞ አንዳንድ ሰዎች በየቀኑ ስለሚበሉት ምግብ፣ ስለ ቤት ኪራይ እና ስለ ነገ ህልውናቸው ብቻ ሲጨነቁ፣ ሌሎች ሰዎች ደግሞ ስለ አርት፣ ስለ ፍልስፍና፣ ስለ መንፈሳዊ እድገት እና ስለ ሰው ልጅ የመጨረሻ ጥበብ ሲያስቡ አስተውላል? ለዚህ ጥያቄ ምላሽ ለመስጠት በ1943 ዓ.ም አብርሃም ማስሎ የተባለው ታላቅ አሜሪካዊ ሳይኮሎጂስት ሙሉ የሰው ልጅ ባህሪና አእምሯዊ ፍላጎት የለወጠ አብዮታዊ ግኝት ይፋ አደረገ። የሰው ልጅ አእምሮ በደረጃ የተዋቀሩ ፍላጎቶች አሉት። ዝቅተኛውና መሰረታዊው የህይወት ፍላጎቱ ሳይሟላለት አእምሮ ወደ ላይ፣ ወደ ላቀው፣ ከፍ ወዳለው ወደ እውነተኛው የስኬት ደረጃ መሸጋገር አይችልም ይላል። እንኳን ደህና መጣችሁ። ዛሬ የአብርሃም ማስሎውን ሄራርኪ ኦፍ ኒድስ ወይም አምስቱ አበይት የፍላጎት ደረጃዎች ምንድን ናቸው? በየቀኑ በህይወታችን በስራችንና በስነ ልቦናችን ላይ እንዴት ይተገበራሉ? አብዛኛው ሰው በዝቅተኛው ደረጃ ላይ ለምን ታስሮ ይቀራል? እንዲሁም የፒራሚዱን የመጨረሻውንና የበረታውን ደረጃ ሰልፍ አክቹዋላይዜሽንን ወይም እውነተኛውን ማንነት ማውጣት ላይ ደርሰን ሙሉ ነፃነታችንን እንዴት እንቀዳጃለን የሚለውን ሀሳብ በጥልቀት እንመረምራለን። በድጋሚ አብራችሁ ይቆዩ። ከአብርሃም ማስሎ በፊት የነበሩ ሳይኮሎጂስቶች በተለይ እንደነ ሲግመንድ ፍሮይድ ያሉ ሳይኮሎጂስቶች የሚያተኩሩት የታመሙ የጨነቃቸውና አእምሯዊ ችግር ያለባቸው ሰዎች ላይ ነበር። ማስሎ ግን አዲስ የሐሳብ መንገድ አመጣ። አእምሯችን የታመሙ ሰዎችን ብቻ በማጥናት የሰውን ልጅ እውነተኛ አቅም ማወቅ አንችልም፣ የሰው ልጅ ሙሉ አቅሙ ላይ ሲደርስ ምን ይመስላል ብሎ በመጠየቅ ሂውማኒስቲክ ሳይኮሎጂ ወይም ደግሞ የሰው ልጅ አቅም ሳይንስ የተባለውን መስክ መሰረተ። ማስሎ የሰውን ልጅ ፍላጎት በ5 ደረጃዎች የተከፈለ ፒራሚድ አድርጎ አቀረበው። የፒራሚዱ ህግ በጣም ግልጽ ነው። የታችኛው ደረጃ ሳይሟላ ወደ ላይኛው ደረጃ መሸጋገር አይቻልም። ክፍል 2 5ቱ የፍላጎት ደረጃዎች። እነዚህ 5 የፍላጎት ደረጃዎች ምንድን ናቸው? ደረጃ 1 ሳይኮሎጂካል ኒድ ወይም ደግሞ ባዮሎጂካል ኦር ቤዚክ ኒድስ። ይህ የፒራሚዱ በጣም ታችኛውና የህልውናችን መሰረት የሆነው ደረጃ ነው። ምንድን ናቸው? ምግብ፣ ውሃ፣ ኦክስጅን፣ እንቅልፍ፣ መጠለያና አልባሳት። አንድ ሰው ለ3 ቀን ምግብ ካላገኘ ወይም በጣም ከተጠማ አእምሮ ስለ ፍልስፍና፣ ስለ ፍቅር ወይም ስለ ስራ እድገት በፍጹም ማሰብ አይችልም። አእምሮህ ሙሉ በሙሉ በህልውና ወይም ሰርቫይቫል ሞድ ስር ይወድቃል። ለምሳሌ በጦርነት ወይም በከፍተኛ ረሃብ ውስጥ ያለን ማህበረሰብ ተመልከት። በዚህ ሁኔታ ውስጥ ያለ ሰው ስለ አርት፣ ስለ ዴሞክራሲ ወይም ስለ እውቅና አይጨነቅም። ዋና ዓላማው የዕለት ምግቡን ማግኘት ብቻ ነው። ደረጃ 2 ሴፍቲ ኤንድ ሲኩሪቲ ኒድስ የደህንነትና የዋስትና ፍላጎት። መሰረታዊ የምግብና የውሃ ፍላጎት ከተሟላ አእምሯችን ወዲያውኑ ወደ ሁለተኛው ደረጃ ይሸጋገራል። እሱም የደህንነት ፍላጎት ነው። ምንድን ናቸው? አካላዊ ደህንነት፣ ከጥቃት ከወንጀልና ከአደጋ መጠበቅ፣ የገንዘብ ወይም የሥራ ዋስትና፣ ቋሚ ገቢ፣ ሥራና የተለያዩ ቁሳቁሶችን ማግኘት፣ የጤና ዋስትና፣ ሕክምናና ጤንነትን መጠበቅ። የደህንነት ፍላጎቱ ያልተሟላለት ሰው ሁልጊዜ በከፍተኛ ጭንቀት፣ አንዛይቲና ፍርሃት ውስጥ ይኖራል። ለምሳሌ አንድ ሰው ጥሩ ደሞዝ ሊከፈለው ይችላል፣ ነገር ግን ስራው በየቀኑ የሚሰናበትበት ስጋት ላይ ያለበት ከሆነ ወይም የሚኖርበት አካባቢ ሰላም ከሌለው ያ ሰው የውስጥ እፎይታ ማግኘት አይችልም፣ ምክንያቱም የደህንነት ፒራሚዱ ስለተናጋ ነው። ደረጃ 3 ላቭ ኤንድ ቢሎንጊንግነስ ኒድስ የፍቅርና የማህበራዊ ትስስር ፍላጎት። አንድ ሰው በቂ ምግቦች አግኝቶ ሰላምና ደህንነቱ ከተጠበቀ በኋላ አእምሮ ወደ 3ኛው የስነ ልቦና ደረጃ ይሸጋገራል። የሰው ልጅ ማህበራዊ ፍጡር ሶሻል ቢንግ በመሆኑ የመቀበልና የመውደድ ፍላጎት አለው። ምንድን ናቸው? እውነተኛ ወዳጅነት፣ የፍቅር ግንኙነት ወይም ትዳር፣ የቤተሰብ ትስስር እና የአንድ ማህበረሰብ አካል መሆን። ይህ ደረጃ ካልተሟላ ሰዎች በከፍተኛ ብቸኝነት፣ በባዶነትና በድብርት ይጠቃሉ። ለምሳሌ በዓለም ላይ እጅግ ሀብታም የሆኑ ከፍተኛ ደህንነት ያላቸው ነገር ግን እውነተኛ አፍቃሪና ታማኝ ወዳጅ በማጣታቸው ምክንያት በብቸኝነት የሚሰቃዩ ሰዎችን አስተውለ ሊሆን ይችላል። ምክንያቱም ደረጃ 1 እና ደረጃ 2 ስለተሟሉ ብቻ የደረጃ 3ን የፍቅር ባዶነት መተካት አይቻልም። ደረጃ 3 ስቲም ኒድስ የክብርና በራስ መተማመን ፍላጎት። ክብርንና በራስ መተማመንን የማግኘት ፍላጎት። የመጀመሪያዎቹ 3 ደረጃዎች ከተሟሉ በኋላ የሰው ልጅ አእምሮ ወደ ላቀ ስነ ልቦናዊ ፍላጎት ይሸጋገራል። እርሱም በራስ የመተማመንና በሰዎች ዘንድ የመከበር ፍላጎት ነው። ማስሎው ይህንን ደረጃ በ2 ይከፍለዋል። አንደኛ ላወር ስቲም የውጭ ክብር፣ የሰው ልጅ አድናቆት፣ እውቅና፣ ማህበራዊ ደረጃ እና ዝና። ሁለተኛው ሃይር ስቲም የውስጥ ክብር፣ በራስ መተማመን፣ የውስጥ ጥንካሬ፣ ነፃነትና የገዛ እሴትን ማወቅ።
ለምሳሌ አንድ ሰው ስራ አለው፣ ቤተሰብ አለው። ነገር ግን በስራ ቦታ ወይም በማህበረሰቡ ውስጥ ቦታ ካጣ ወይም ራሱን ዝቅ አድርጎ የሚያይ ከሆነ አእምሮ እፎይታ አያገኝም። የሰዎችን አፕሩቫል ቫሊዴሽን ለማግኘት ይደክም። ደረጃ 5 ሰልፍ አክቹዋላይዜሽን፣ እውነተኛውን የሰው ልጅ አቅም ማውጣት። ይህ የፒራሚዱ ጫፍ የታላላቅ ፈላስፎች፣ አርቲስቶች፣ መሪዎችና የበሰሉ ሰዎች ደረጃ። ማስሎ እንዲህ ይላል፣ ዋት ኤ ማን ካን ቢ ሂ መስት ቢ። አንድ ሰው መሆን የሚችለውን የመጨረሻ የላቀ ማንነቱን መሆን አለበት እንደማለት ነው። ምንድነው ሰልፍ አክቹዋላይዜሽን? ሰልፍ አክቹዋላይዜሽን ማለት በውስጥ ያለውን አምላካዊ ስጦታ፣ ፈጠራ፣ ጥበብና እውነተኛ ማንነትን ወደ ውጭ አውጥተህ ሙሉ በሙሉ መኖር ማለት ነው። እዚህ ደረጃ ላይ ያሉት ሰዎች የሰዎችን አድናቆት ወይም ፍርድ አይፈሩም። ለሰዎች ሞገሳ ብለው አይኖሩም። ከፍተኛ የሆነ የፈጠራ አቅም አላቸው። ችግሮችን በረጋ መንፈስ ይፈታሉ። እውነተኛ የሆነ ነፃነት አላቸው። ራሳቸውና ሌሎችን እንዳሉ ይቀበላሉ። ፒክ ኤክስፒሪየንስ ወይም የጥልቅ ተመስጦ ቅጽበቶች አሏቸው። ከህይወት ጋር ጥልቅ የሆነ መንፈሳዊና አእምሯዊ ትስስር አላቸው። የሚያሳዝነው እውነታ ከዓለም ህዝብ 2% የሚሆነው ብቻ ነው ወደ ሰልፍ አክቹዋላይዜሽን ደረጃ የሚደርሰው። አብዛኛው ሰው በደረጃ 2 ደህንነትና በደረጃ 4 የሰዎች እውቅና መካከል ታስሮ ይኖራል። ለምን? ምክንያቱም አንደኛ ኮምፈርት ዞን ትራፕ፣ የምቹ ቀጠና ወጥመድ። ሰዎች ደረጃ 1፣ 2 እና 3 ከተሟላላቸው በኋላ አዲስ ስጋት ለመውሰድና እውነተኛ አቅማቸውን ለመፈተሽ ይፈራሉ። በአሰልቺ ግን ደህንነት ባለው ህይወት ውስጥ ተንበርክከው ይቀራሉ። ሁለተኛ ሊቪንግ ፎር አዘር ፒፕልስ ቫሊዴሽን፣ ለሰዎች እውቅና መኖር። አብዛኛው ሰው ደረጃ 4 ስቲም ላይ ሲደርስ የውስጥ አቅሙን ከመገንባት ይልቅ በሰዎች አድናቆት፣ በስልኩ ላይ በሚያገኘው ላይክና በውጭ ቁስ ላይ ብቻ ያተኩራል። የሰዎች ባሪያ ስለሚሆን ወደ ደረጃ 5 ማደግ አይችልም። ሶስተኛ ፊር ኦፍ ግሬትነስ፣ ጆና ኮምፕሌክስ። ማስሎ ጆና ኮምፕሌክስ ብሎ የሚጠራው የስነ ልቦና ክስተት አለ። የሰው ልጅ የራሱን ውድቀት ብቻ ሳይሆን የራሱን ታላቅነትና አቅምም ይፈራል። ታላቅ ሰው መሆን የሚጠይቀውን ኃላፊነት ስለሚፈራ ተራ ሆኖ መቅረትን ይመርጣል። ታዲያ እውነተኛ ማንነትን አውጥተህ የፒራሚዱ ጫፍ ላይ ለመድረስ የሚከተሉትን 4 ህጎችን ተግብር። አንደኛ you need to stop for approval፣ የሰዎችን እውቅና መጠበቅ አቁም። የሚያስደስት ነገር የሰዎች አድናቆት ሳይሆን የገዛ ሴትና ህልም ይሁን። የሰው ፍርድ ሳትፈራ እውነተኛ ማንነትህን ኖር። ሁለተኛ you need to embrace uniqueness፣ ልዩ ማንነትህን ተቀበል። የሌሎች ሰዎች መንገድ ለመኮረጅ አትሞክር። ማስሎ እንደሚያስተምረው ሰልፍ አክቹዋላይዝድ የሆኑ ሰዎች የራሳቸውን ልዩ መንገድ የጠረጉ ናቸው ይላል። ሶስተኛ you need to be growth oriented not fear oriented፣ በእድገት እንጂ በፍርሃት አትመራ። በእያንዳንዱ ውሳኔ ላይ ራስህን ጠይቅ። ይህንን ውሳኔ የምወስነው በፍርሃት ተነሳስቼ ነው ወይስ ለማደግ ብዬ? ሁልጊዜ እድገትን ምረጥ። አራተኛ you need to practice truth and honesty፣ ከእውነትና ከታማኝነት ጋር ኑር። ለራስህና ለሰዎች ታማኝ ሁን። አስመሳይነትን ስትተው አእምሮ ነፃ ይወጣል። ያኔ የእውነተኛ አቅም ይገለጣል። የአብርሃም ማስሎ ፍልስፍና የሚያስተምረን ትልቁ እውነት ይህ ነው። ህይወት ማለት ዝም ብሎ መኖር፣ መብላትና መጠለል ብቻ አይደለም። ህይወት ማለት በውስጥ ያለውን ድንቅ አቅም ወደ ውጭ አውጥቶ እውነተኛ ማንነትን መሆን ነው። ቪዲዮውን እንዴት አገኛችሁት? ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ።